ቃል የሆነ ዓለምን በሙሉ ደግፎ የያዘ ያልነበረውን ወደ መኖር ያመጣ ያዘዘ እውነተኛ መንገድ የሆነ እውነትን ሰብኮ ለእውነት የኖረ ዮሐንስ መጥምቁ የመሰከረለት ክርስቶስ ነበረ። ከአምላክ ተነጥለን ተቅበዝብዘን ጠፍተን ሞተን ብቻ ሳይሆን ሙታን ሆነን ሳለን ሰማና አየና የጌታን ድምጽ በፍቅር ሲጣራ ምሕረቱ በስቶልን ዓይናችን ተከፍቶ ጨለማችን በራ። የክርስቶስ ብርሃን የንጉሱ ብርሃን ዛሬም ይሄ ብርሃን ሕይወትን እያጣፈጠ የምድር ጨው አድርጎ ለዛን እየሰጠ ለጠፉት እንድናበራ ባደር አስቀመጠ። ለተጨነቁ ለተበጠበጡ ለፈሩ ተስፋ ላጡ በእምነታችን ጸሐፊ በክርስቶስ ለማሻገር ልባቸውን በተስፋው ቃል እንድናጠነክር በዚህም መልካም ብርሃን አብ እንዲከብር ክርስቲያን ተጠርተናል። በዚህ ጭንቅ ሰዓት የቃሉን ዋስትና የቃሉን ጥበቃ በሰው ልብ ለመዝራት በጨለማ ላሉ ብርሃኑን ለማብራት የሱ ብርሃን የዛን ድንቅ መካር የሰላም አለቃ ገና ሳይወለድ ጠላት የዛተበት ዓለም የጠላችው ቦታ ያጣችለት ከሕግ በታች ሆኖ ከሴት የተወለደው እኛን የዋጀን ዘንድ ከአብ የተላከው ዛሬ ደግሞ እኛ ከክርስቶስ እንጂ ከዓለም ስላይደለን ብዙ ፈተናና ብዙ መከራን ዓለም አወጀብን። ክርስቲያን ማለት እኮ በዓለም ስፍራ የሌለው ሰርቶ በልቶ ከማደር ያለፈ ተስፋ ያለው ዘላለማዊውን የማይጠፋውን ርስት የሚጠባበቅ ነው። ብድራቱን በሰማይ ያየ ትኩር ብሎ ቀን በተቀጠረለት በጊዜያዊ ሕይወት ማይኖር ተደላድሎ የማያሳፍር ሰራተኛ በቃሉ ያመነ መስቀሉን የተሸከመ ከክርስቶስ የወገነ እናም ቀኖቹን ዋሽቶ በሐሴት ይኖራል። በክርስቶስ ብርሃን ዓለምን ያሸንፋል።